ሰላም እንደምን አላችሁ ቤተሰብ። እንግዲህ ዛሬ የምናየው አካውንቲንግ ፕሪንሲፕል 1 ቻፕተር 1 ፓርት 1 ይሆናል ማለት ነው። ስለዚህ በፓርት 1 የምናያቸው ምን ነገሮች ናቸው የሚለው እንግዲህ በቅደም ተከተል ነው ያለን ማለት ነው። መጀመሪያ ላይ የምናየው አካውንቲንግ ማለት ምን ማለት ነው፣ አካውንቲንግ ዴፊኒሽኑ ምንድን ነው የሚለውን ስናይ አካውንቲንግ ማለት ምን ማለት ነው ወደሚለው ስንገባ አካውንቲንግ is the process of identifying, recording, communicating of economic event of organization to interest users ማለት ነው። አካውንቲንግ ማለት አይደንቲፋይ የማድረግ ሪካርድ የማድረግ እና ኮሚኒኬት ኢንፎርሜሽን ወደ ኢንተርናል ዩዘሮች የማድረግ ሂደት ሲሆን አካውንቲንግ ማለት ባጭሩ ምን ማለት ነው፣ ሪካርድ የሚደረገውን ትራንዛክሽን ወይም ግብይት መለየት እና ማንኛውን አካውንት አፌክት ያደርጋል የሚለውን መለየት፣ ከዛ ሪካርድ ማድረግ እና ከዛ መጨረሻ ላይ ኮሚኒኬቲንግ ኢንፎርሜሽን ቱ ኢንተረስት ኦፍ ዩዘርስ ማለት ነው። ለዩዘሮቹ ኮሚኒኬት ኢንፎርሜሽን የማቀበል ሂደት አካውንቲንግ ይባላል ማለት ነው። በተናጠል ስናይ አካውንቲንግ ማለት አይደንቲፋይ ሪካርዲንግ ኮሚኒኬቲንግ ኦፍ ኢኮኖሚክ ዩዘርስ ኢኮኖሚክ ኤቨንትስ ከሆነ ቱ ኮሚኒኬት ኢኮኖሚክ ቱ ኢንተረስት ዩዘር ከሆነ አይደንቲፋይ ማለት ምን ማለት ነው? አይደንቲፋይ ማለት ኢኮኖሚክ ኤቨንት ሪሌቫንት ቱ ዘ ቢዝነስ፣ ይሄ ኤቨንቱ ይሄ ትራንዛክሽኑ ለኤቨንቱ ለአካውንት የሚደረገው የሚመዘገበው ጠቃሚ ነው ወይ፣ ለምኑ ለቢዝነሱ ጠቃሚ ነው ወይ፣ መመዝገብ ያለበት ነገር ነው የሚለውን አይደንቲፋይ ያደርጋል ማለት ነው። ስለዚህ ለምሳሌ አይደንቲፋይ ኢኮኖሚክ ኤቨንት ሪሌቫንት የሆነ ኢንፎርሜሽን ነው ስንል አንድ ሰው ለምሳሌ የሆነ እቃ መጣና ጠየቀን ስንት ነው ሲለን 400 ብር ነው፣ በቃ ዝም ብሎ አልፎ ሄደ። ደግሞ ሌላ ሰው መጥቶ ስንት ነው ስንለው 400 ብር ስንለው ያ ሰውዬ ገዝቶ ከሄደ ስለዚህ ሪካርድ የሚደረገው ማንኛው ነው ማለት ነው፣ ገዝቶ የሄደው ሰውዬ የዛ ትራንዛክሽን ነው ሪካርድ ሊደረግ የሚገባው ማለት ነው። ስለዚህ አይደንቲፋይ ማለት ቱ ሰሌክት ሪሌቫንት ኢንፎርሜሽን ቱ ዘ ቢዝነስ ማለት ነው። ለቢዝነሱ አስፈላጊ የሆኑ ኢንፎርሜሽኖች ሰሌክት የማድረግ ሂደት ነው ማለት ነው። ቀጣይ ላይ ያለው ሪካርዲንግ ነው። ሪካርዲንግ ማለት ምን ማለት ነው? ኪፒንግ ቱ ሲስተማቲካሊ ክሮኖሎጂካል ዳይሪ ኦፍ ዘ ኢቨንት። ይሄ ማለት ምን ማለት ነው? ሪካርዲንግ ማለት ትራንዛክሽኖቹን ሪካርድ የምናደርገው አንደኛ ሲስተማቲካሊ በሆነ ወይ ነው ማለት መመዝገብ ያለበት ነገር ሙሉ ይመዘገባል፣ መመዝገብ የሌለበት ነገር አይመዘገብም ማለት ነው። ስለዚህ ክሮኖሎጂካል ኦርደር በኢቨንቶቹ ድርጊቱ በክሮኖሎጂካል ኦርደሩ ወይም በቅደም ተከተሉ ነው ሊመዘገብ የሚችለው ማለት ነው። ስለዚህ ሪካርዲንግ ማለት ነው ማለት ነው ኪፒንግ ሲስተማቲካሊ ክሮኖሎጂካል ዳይሪ ኦፍ ዘ ኢቨንትስ ማለት ነው። ስለዚህ ሜጀር ቱ ሜንታል ዩኒት በገንዘብ ሊለካ የሚችል ነገር ነው ሪካርድ ሊደረግ የሚችለው ማለት ነው። ስለዚህ ሪካርዲንግ ማለት ይህ ነው ማለት ነው። ክሮኖሎጂካል ኦርደር የሆነ ኢቨንቶችን ሪካርድ የማድረግ ሂደት ሪካርዲንግ ይባላል ማለት ነው። መጨረሻ ላይ ኮሚኒኬቲንግ ማለት ኮሌክቲንግ ኢንፎርሜሽን ቱ ኢንተረስት ኦፍ ዘ ዩዘርስ ማለት ነው። ለዩዘሮቹ ለኢንተረስት ኦፍ ዩዘሮቹ መረጃዎችን አጠራቅመው ፋይናንሻል ስቴትመንቶችን ሪፖርት የማድረግ ሂደት ይሄ ኮሚኒኬሽን ይባላል ማለት ነው። ስለዚህ ይህን ይመስላል። ቡክ ኪፒንግ ማለት ምን ማለት ነው? ቡክ ኪፒንግ ማለት ሪካርዲንግ ኦፍ ኢኮኖሚክ ኤቨንት ማለት ነው። ቡክ ኪፒንግ ማለት ኢኮኖሚካሊ ኤቨንቶችን ሪካርድ ማድረግ ይሄ ቡክ ኪፒንግ ይባላል ማለት ነው። የምንመዘግበት ኦንሊ ሪካርዲንግ ኢኮኖሚክ ኤቨንት ኢዝ ኮልድ ቡክ ኪፒንግ ማለት ነው። ሌላው ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን ስናይ አካውንቲንግ ኢንፎርሜሽን ላይ ዩዘሮች ስንት ዩዘሮች አሉ? ሁለት አይነት ዩዘሮች አሉ። ኢንተርናል ዩዘር እና ኤክስተርናል ዩዘር ይባላሉ። ኢንተርናል ዩዘር ከሆነ ኢንፎርሜሽን አር ማናጀር ሁ ፕላን ኤንድ ረን ዘ ቢዝነስ running the business. This include marketing manager, production supervisor, financial directors, company officers. እነዚህ ከስተመር ሳይሆን ኤምፕሎይስ እነዚህ ኢንተርናል ዩዘር ይባላሉ ማለት ነው። ኢንተርናል ዩዘር ማለት እዛ ድርጅት ውስጥ እዛ ቢዝነስ ውስጥ ያሉ ሰራተኞች ማናጀር ሊሆን ይችላል፣ ሱፐርቫይዘር ሊሆን ይችላል፣
እንዲሁም ፋይናንሻል ዳይሬክተር ሊሆን ይችላል፣ ካምፓኒ ኦፊሰር ሊሆን ይችላል። ይሄ ኢንተርናል ዩዘር ይባላል ማለት ነው። ድርጅት ውስጥ ያሉ ሰራተኞች ሙሉ ማለት ነው። ኤክስተርናል ዩዘር የምንላቸው ኢንዲቪጁዋል ወይም ኦርጋናይዜሽን ሊሆን ይችላሉ፣ ግን አውትሳይድ ኦፍ ካምፓኒ ነው፣ ከካምፓኒ ውጭ ያሉ ናቸው። አብዛኛውን ጊዜ ኤክስተርናል ዩዘር የሚባሉት ኢንቨስተሮች እና ክሬዲተሮች ናቸው ማለት ነው። ስለዚህ ኢንቨስተር ማለት ዋናው ነው፣ ኦነሩ ነው። ኦነርስ ዩዝ አካውንት ኢንፎርሜሽን ሜክ ዲሲሽን ቱ ባይ ሆልድስ ቱ ሴል ኦነርሽፕ ዘ ካምፓኒ ሲሆን፣ ክሬዲተር ደግሞ ሰፕላይ እና ባንከር ሊሆን ይችላሉ። እነዚህ የሚያበድሩ አካላት ዩዝ አካውንት ኢንፎርሜሽን ኢቫሉዌት ሪስክ ግራንት ክሬዲት ቱ ሌንዲንግ ማኒ ገንዘብ ሊያበድሩ የሚችሉ ተቋማት ናቸው ማለት ነው። ክሬዲተሮች ባንኮች ሊሆኑ ይችላሉ፣ ሌሎች ሰፕላየሮች አቅራቢዎች ሊሆኑ ይችላሉ። እነዚህ በአጭሩ ኤክስተርናል ዩዘር የምንላቸው ኢንቨስተር ኤንድ ክሬዲተር ይሆናል ማለት ነው። ቀጣይ ስታንዳርድ አካውንቲንግ ስታንዳርድ። በአጭሩ አካውንቲንግ ስታንዳርድ ስናይ አካውንቲንግ ስታንዳርድ ላይ ስንሄድ አይኤፍአርኤስ እና ጋፕ የሚባሉ ሁለት ፕሪንሲፕሎች አሉ። ስለዚህ ከነዚህ ፕሪንሲፕሎች መካከል ለምሳሌ ኢንተርናሽናል አካውንቲንግ ስታንዳርድ ቦርዱ የሚባለው ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የሚባለው የሚያዘጋጀው ፋይናንሻል ፕሪንሲፕል ማንኛው ነው ብለናል? ፋይናንሻል ሪፖርቲንግ ስታንዳርድ የሚባለው ወይም አይኤፍአርኤስ የሚባለውን ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ያዘጋጀዋል። ከዛ በኋላ ደግሞ ያለውን ፋይናንሻል ፋስ በሚባለው ማለት ነው ፋይናንሻል አካውንቲንግ ስታንዳርድ ቦርድ የሚባለው ደግሞ ይሄ ቦርድ ዳይሬክተር የሚያዘጋጀው ፋይናንሻል ስታንዳርድ ፕሪንሲፕል ምን ይባላል ማለት ነው? ጋፕ ይባላል። ጀነራል አክሴፕቲንግ አካውንቲንግ ፕሪንሲፕል ይባላል። ይህን የሚጠቀመው አሜሪካ ናች። ፋይናንሻል ኢንተርናሽናል አይኤፍአርኤስን የሚጠቀሙ ከ140 ሀገራት በላይ ያሉ ኢትዮጵያን ጨምሮ ማለት ነው። ስለዚህ አይኤፍአርኤስ ዴቨሎፕ ያደረገው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ሲሆን ይህ ቦርድ ዳይሬክተር መገኛው የት ነው? ለንደን ውስጥ ይገኛል ማለት ነው። ሌላው ጀነራል አክሴፕቲንግ አካውንቲንግ ፕሪንሲፕል ደግሞ ከሆነ ይህ አሜሪካ የምትጠቀምበት ማለት ነው። አሜሪካ ውስጥ ያለ ነው ማለት ነው። ይህ ስታንዳርድ ቤዚክ አካውንቲንግ ኢኩዌሽን የምንላቸዋል። አካውንቲንግ ኢኩዌሽኖችን ስናይ አካውንቲንግ ኢኩዌሽን ማለት አሴት እኩል ይሆናል ሊያቢሊቲ ፕላስ ኢኩዊቲ ይሆናል ማለት ነው። ይሄ መስት ነው፣ ኢኩዌሽኑ ነው ማለት ነው። አሴት እኩል ይሆናል ሊያቢሊቲ ፕላስ ኢኩዊቲ። አሴት ማለት ምን ማለት ነው የሚለውን ስናይ አሴት ማለት አሴት ኢዝ ሪሶርስ ኮንትሮል ባይ ዘ ኤንቲቲ አስ ሪዛልት ዘ ፓስት ኢቨንት። አሴት የምንለው ሪሶርስ ኮንትሮል የምናደርገው ዘ ፓስት ኢቨንት ነው፣ ያለፈው ካለፈው ድርጊት ካለፈው ትራንዛክሽን የሚገኝ ሀብት አሴት ይባላል። ፍሮም ዘ ፊውቸር ኢኮኖሚክ ቤኔፊት ወደፊት ኢኮኖሚክ ቤኔፊት ሊኖረው የሚችል ለምሳሌ አሴት የምንለው ካሽ ሊሆን ይችላል፣ ኢኩፕመንት ሊሆን ይችላል፣ አካውንት ሪሲቬብል፣ ሰፕላይስ፣ ቢልዲንግስ፣ ላንድስ እነዚህ አሴት ይባላሉ ማለት ነው። አሴት ይባላሉ። እኛ ኮንትሮል ልናደርጋቸው የሚችለው ነገር ልንሸጣቸው፣ መሸጥ ስንፈልግ ልንሸጣቸው የምንችል እኛ እንደፈለግን ማድረግ የምንችለው ነገር ከሆነ አሴት እንለዋለን ማለት ነው። ሊያቢሊቲ ማለት ፕሬዘንት ኦብሊጌሽን የሆነ ፓስት ኢቨንት ባለፈው ድርጊታችን የሆነ ሊያቢሊቲ ያለብን እንዳለብን ማለት ነው። ወይ ብድር ተበድረናል ወይም የሆነ ስራ ሰርተን ያልከፈልነው ዕዳ አለብን ማለት ነው። ስለዚህ ሊያቢሊቲ ከሆነ ፕሬዘንት ኦብሊጌሽን አለብን ማለት ነው። ኢኩዊቲ ከሆነ ግን ሬዚጁዋል ቫልዩ ነው። ሬዚጁዋል ቫልዩ ኦፍ ኢኩዊቲ ማለት ሬዚጁዋል አንጹር ሀብት ማለት ነው። ኢኩዊቲ ማለት በአማርኛው ኢኩዊቲ ማለት አንጹር ሀብት። አሴት አለ፣ አሴት ሲቀነስ ሊያቢሊቲ ኢኩዊቲ ስለሆነ ማለት ነው። ስለዚህ ከአሴታችን ላይ ዕዳችንን ተከፈልን በኋላ ያለው ሀብታችን አንጹር ሀብታችን ወይም የተጣራ ሀብታችን ይሄ ኢኩዊቲ እንለዋለን ማለት ነው። ስለዚህ ይህን ይመስላል። በአጭሩ እንደዚህ ማየት እንችላለን ማለት ነው። ሌላው ፋይናንሻል ስቴትመንት። ፋይናንሻል ስቴትመንት ማለት አካውንቲንግ ስቴትመንት ኮሚኒኬቲንግ ሪፖርቲንግ ኢንሴንሻል ኢንፎርሜሽን ቱ ቢዝነስ ኢንተርፕራይዝ። ስለዚህ ፋይናንሻል ስቴትመንት ማለት አካውንቲንግ ኢንፎርሜሽን አካውንቲንግ የሆኑ ኢንፎርሜሽኖችን ሳመራይዝ አድርገን ሪፖርት የምናደርግበት ወይ ፋይናንሻል ስቴትመንት ይባላል። ለኢንተርፕራይዞች ወይም ለዩዘሮች አካውንቲንግ ኢንፎርሜሽናችንን ሳመራይዝ አድርገን
ይህን ሪፖርት የምናደርግበት ወይ ፋይናንሻል ስቴትመንት ይባላል። ዘ ሞስት ኮመን ፋይናንሻል ስቴትመንት አር በጣም ኮመኖቹ ወደ ስንት ናቸው? 4 ናቸው። አንደኛ ኢንካም ስቴትመንት፣ ስቴትመንት ኦፍ ሪቴን ኤርኒንግ፣ ስቴትመንት ኦፍ ፋይናንሻል ፖዚሽን እና ስቴትመንት ኦፍ ካሽ ፍሎ ይባላሉ ማለት ነው። ኢንካም ስቴትመንትን ስናይ ኢንካም ስቴትመንት ላይ ምን አለ መሰለህ? ኢንካም ስቴትመንት ሪፕሬዘንት የሚያደርገው ሬቨኒው እና ኤክስፔንስ ነው። ሬቨኒው እና ኤክስፔንስ የሚመዘገበው ኢንካም ስቴትመንት ላይ ነው ማለት ነው። ስለዚህ ኢንካም ስቴትመንት ከተባለ ሬቨኒው እና ኤክስፔንስን እዛ ላይ እናገኛለን ማለት ነው። ስቴትመንት ኦፍ ሪቴን ኤርኒንግ ማለት ደግሞ ይሄ ቼንጅ ኢን ሪቴን ኤርኒንግ ፍሮም ስፔሲፊክ ፔሪየድ ማለት ነው። እንዳጠቃላይ ይሄ ማለት ሪቴን ኤርኒንጉ ስፔሲፊክ ፔሪየድ ላይ ያለውን ቼንጅ አይተን ሪፖርት የምናደርግበት ነው ማለት ነው። ሌላው ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት የሚባለው ደግሞ ምንድን ነው? እነዚህ ሪፖርት የሚደረጉት አሴት፣ ሊያቢሊቲ፣ ኢኩዊቲ የካምፓኒውን ስፔሲፊክ ዴት ላይ እነዚህን ሪፖርት እናደርጋለን ማለት ነው። ስቴትመንት ኦፍ ካሽ ፍሎ ከሆነ ደግሞ ካሽ ፍሎ እና ካሽ አውት ፍሎን ሪፖርት የሚደረግበት መንገድ የስቴትመንት ኦፍ ካሽ ፍሎ ይባላል ማለት ነው። ቤተሰብ እንግዲህ የቻፕተር ዋንን ከሞላ ጎደል በዚህ ያጠናቀናል። አጠር ባለ ቪዲዮ ማለት ነው። ቀጣዩን ቻፕተር ቱን ይሰራላችኋል ማለት ነው። በቀጣይ ቪዲዮ ጥያቄ አስተያየት ካላቸው ኮመንት አድርጉ። በኮመንት አድርጉ። ቪዲዮውን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደፊት እንዲሰራላችሁ የሚፈልጉት ቻናሎች ካሉ ኮርሶች ካሉ እነሱን ኮመንት አድርጉኝ። ቻው ቻው።